መቼም እስከዛሬ ጤፍን ለምግብነት ብቻ እየተጠቀማችሁት አይደለም ማለት ለምግብነት ብቻ እየተጠቀማችሁት ከሆነ ሌላ ምን ጥቅም እንዳለው ላሳያችሁ። ጤፍን ለፊታችን ብንጠቀመው የምናገኛቸውን ዋና ዋና ጥቅሞች ልንገራችሁ። ጤፍ በውስጡ ባለው አሚኖ አሲድ አማካኝነት የቆዳ የመለጠጥ አቅምን በመጨመር የእርጅና ምልክትን መጨማደድን ይቀንሳል። በተጨማሪም ቆዳን ያጠነክራል፣ እንዲሁም ደግሞ የፊትና የአይን ስር እብጠትን ይቀንሳል። የፊታችን የቆዳ ቀለም አንድ አይነት ካልሆነ አንድ አይነት እንዲሆን ያግዘናል ማለት ነው። ይሄ ሁሉ የጤፍ ጥቅምን ከነገርኳችሁ በኋላ ለምግብነት ብቻ ከተጠቀማችሁት እኔ ለውበት እና እኔ እዚህ ጋር የተጠቀምኩትኝ ጤፍን ከወተት ጋር አደባልቄ ነው። እናንተ በውሃ መበጥበጥ ትችላላችሁ፣ በእርጎ ማድረግ ትችላላችሁ፣ በማር ትችላላችሁ። ከሞከራችሁት በኋላ በጣም ነው የምታመሰግኑኝ እና ሞክሩት። እና ደግሞ ጋይስ አካውንቴ በጣም ችግሩ ስላለ ፕሊዝ ኮፒ ሊንክ እና ሼር እያደረጋችሁ አካውንቴን አነቃቁልኝ፣ አድርጉልኝ። ባይ